ወዴት ሂጂ ታሪኬ ቁርስሽን ብይ እንጂ በቃ መቼ በላሽ ብይ እናቴ በቃ እኔ ደህና አይባል ምን አድርጊያት ነው እንደዚህ የምትሆነው? ማይ አድርጊያታለሽ ሚሻይ ቁርስሽን ብይ እና ራሄል ሰደበችኝ ብላ ነው እንደዚህ የምትሆነው? ራሄል ስለሰደበቻት ብቻ ምን እንዳልሆነማ ታውቂያለሽ እንዴ? ለጠየቀችሽ ጥያቄ እኮ መልስ አላገኘችም። አትፍረጅባት። ነፍስ ካወቀች ጀምሮ አባቴን አምጪ አለች። ከየት ላምጣ? ታውቂያለሽ አይደል? ካንቺ ተደበቀ ምን አለ? መድኃኒቶቹን ስትጨርስ ትመለስና ድጋሚ ምርመራ ይደረግልሃል። ጨርሰናል። ደግ እግዚአብሔር ይስጥልኝ። እንደው ይቅርታሽን ባለፈው ደርሼ ቱግ ማለት አልነበረብኝ። ሳላውቅ አስቀይሜሻለሁ። እንደ ከሰስከኝ ሰምቻለሁ። ያው መክሰስ እንኳን አይደለም፣ ያው ከህመም ያንጣረ ሐኪም ሴት ሲሆን በጊዜ ፈርቼ እና ለዛ ነው ለሁለት ቀን የላብራቶሪ ውጤትን ሲጠፋው። አዎ ለዛ ነው ፈርቼ ነው። ለወደፊቱ ተጠንቀቅ። መድኃኒቶችን በስነ ስርዓት ጨርስ። ተመልሰና ጨርሰ መድኃኒትን ማረጋገጥ አለብኝ። እሺ አመሰግናለሁ። እሺ ዶክተር ተክለ ታዲያስ ማዛ ግቢያ ታዲያ በሩን ዝጊዋ። ተቀመጭ። ግደለም ቁጭ በል። በሰላም መጣ? ከየት? ለወርክሾፕ ከአዲስ አበባ ውጭ ሄዳለሁ። ትላንትና ማታ መጣሁ። አልቆ ነው? አቋርጬው ነው የመጣሁት። ስልጠናው ስለምን እንደሆነ ራሱ ለኔ ግልጽ አይደለም። ለምን እንደሄድኩ ራሱ ለኔ አልገባኝም። ጥሩ ነው። ምኑ? አይ መምጣት ነርቨስ ሆንሽ ይመስለኛል። ለምንድን ነው? እኔ ኧረ ምሳ ስለጋበዝከኝ ይሆናል። ምሳ ተጋብዘሽ አታውቂም? ተጋብዤማ አውቃለሁ። ታዲያ ለምን ነርቨስ ሆንሽ? አንተ ስለጋበዝከኝ ይሆናል። ይሄን ያለማ ኩራት እንዲሰማኝ አታርጊኝ። እኔ ምሳ ባልጋብዝሽም ሻይ ቡና ጋብዤሽ አውቃለሁ። ሻይ ቡናማ ጋብዘኝ ታውቃለህ። ስለኔ ጥሩ ነገር ነው የሚሰማሽ? ምን ለማለት ነው?
ማለት ለማለት የፈለኩት ትወጂኛለሽ? እኔም ደስ ትይኛለሽ። እውነት? አዎ ደስ ትይኛለሽ። ጓደኛ አለሽ? የለኝም። ምንም አይነት ጓደኛ የለኝም። እስካሁን ጓደኛ የለሽም? ነበረኝ ማለት ከአንድ ዓመት በፊት። አሁን 1 ዓመት አልፎታል። አንቺን የመሰለች ልጅ 1 ዓመት ሙሉ ጓደኛ ሳይኖርሽ ይከብዳል። ብዙ ነው። በጣም ብዙ ነው። ምናልባት እኔን እየጠበቅሽ ይሆናል። ምሳ ጋብዤሻለሁ። ምን ነው አባት? አሞኝ ካርድ አላወጡም? ካርድ ጠፋ ብለውኝ እየጠበኩ ነው። ካርድ ጠፋ ብለውኝ ካርድ አላወጣም። ይቅርታ እንደ ላስቸግርሽ ነው። ይምጡ አባት። እንደዚህ በእድሜ የገፋን ሰው አልፎ መሄዱ ይከብደኛል። አውቃለሁ። ታውቂያለሽ? ግቢው ስላንተ ብዙ ይወራል። ይቀመጡ አባት ይቀመጡ። ስለኔ ምን ይወራል? አታውቅም? አላውቅም። እሱም በኋላ ምሳሌ እናወራለን። እሺ አባት፣ ምኖትና መሞት ለምን አይሰሙኝ? እንግዲህ ማረፍ አለቦት። እስቲ ተይኝ ቤት መድኃኒቶቹን ሳይጨርሱ መሄዳችሁ ምንድን ነው? ሙቀትሽ 39% ግሬድ ደርሷል። የግድ ካልሄድኩ ነው የሚሉት። የትኩሳት ማብረጃ ተያዞላችኋል። እስታቸው ዶክተር ዮሐንስ ነው ሁሉ መድኃኒት ያዘዘው? አንቲባክቴሪያ ትናንት ነው የታዘዘላችሁ። እናት በቅርቡ ከአዲስ አበባ ወጥታ ያውቃሉ? ከ15 ቀን በፊት ወደዛ ሄጄ ነበር። አንድ ቀን ቆይታ ሄጄ ነበር። ደም ምርመራ ልካትሽ ነው፣ አስቸኳይ ነው። ለምርመራ የምትሆን ትንሽ ደም ወስዳለሁ እናት። እስቲ ተይ፣ እኔ ቤት ገብቼ መሞት ነው ፈልገው። አይ እናቴ ሳይድንማ ከዚህ ከቤት ንቅንቅ አይሉ። እስቲ ተይ፣ ምን ደም አለኝና ደሜን መጣችሁ ጨርሳችሁ። ይሄን ደም አስቸኳይ ነው ብለሽ ላብራቶሪ ውስጥልኝ። ቴንክ ዩ። ይሄ እኮ ብጉር ነው ላይ በአንተ እድሜ ደግሞ ሊከሰት የሚችል ነገር ነው። ቆዳችን ላይ ፀጉር መውጫ ቀዳዳዎች ስር ያለ እጢ አለ። እሱ ሲቆጣ ሊከሰት የሚችል እና ምንድነው ማድረግ ያለብኝ ዶክተር? በዛ ላይ ደግሞ በፀሐይ ሰዓት ፊቴን በጣም ያቃጥለኛል። ቅባትነት ያላቸውን ሳሙናዎች መጠቀም አቁም። እኔ አሁን ማዘለ ሳሙና አለ፣ ፊትና ደረትን ትታጠብበታለህ። ይሄ ለሚያቃጥልህ ደግሞ ሰንስክሪን ተጠቀም፣ የፀሐይ መከላከያ። ይሄን አይተህ ተሻለ ተመልሰህ ይወልቅ። አንዴ ላናግር ዶክተር። ሹር
ወይዘሮ ስርጉት ወደ ቤቴ ካልሄድኩ ብለው ሲያስቸግሩኝ በአጋጣሚ ዶክተር ኮከብ ጭቅጭቃችንን ሰምታ ልታረጋጋቸው ሞከረችና በዛውም ካርዱን አይታ የምርመራ ካርዳቸውን አይታ የደም ምርመራ አዛ እሱን ላብራቶሪ አድርሼ መመለሴ ነው። ሲጀመር እሳቸው የኔ ፔሸንት ናቸው አይደለም እንዴ? እሷ ለምን ለኔ ያልነገርሽኝ? ቅር ሊልህ እንደሚችል ለማስረዳት ሞክሬ ነበር። አመሰግናለሁ ሲስተር። እኔ አናግራታለሁ። Hi, Doc. Hey, Jenny. Rapnişan güzel olmuş. Sure, yeah, go. ምንድነው ሴትዮዋ ዲያቤቲክ አይደለም እንዴ? በቃ አዲስ ምርመራ ማድረግ ለምን ያስፈልጋል? ዲያቤቲክ ከሆነ ኢንፌክሽን ይኖራል። በዛ ላይ ደግሞ ሲገቡ የሳምባ ምች ነበረባቸው። ጆኒ ለ15 ቀን አልኮ የደም ምርመራ ተደረገላቸው። ኮክ ከ15 ቀን በፊት እኮ ብለድ ቼክ አድርገናል። ዲያቤቲክ መሆኑን አውቀናል። ዲያቤቲክ ከሆነ ደግሞ ኢንፌክሽን ይኖራል። ኢንፌክሽኑ ካለ ደግሞ ፊቨሩ ይጠበቃል። ሄሎ ሄሎ ዶክተር፣ የሆነን ፔሸንት ውጤት ልነግርሽ ነበረ። ኦ እሺ፣ አንዴ ከላብራቶሪ ውስጥ ይወጣ። ዶክተር ዮሐንስ ነኝ። ዶክተር ዮሐንስ ያንተ ፔሸንት ነች? አዎ የኔ ፔሸንት ናቸው። ፕላዝሞዲየም ፋልሲፓረም ፕላስ ፎርሲን ፓስፖርት ፕላዝሞዲየም ፋልሲፓረም ወባ ወባ Thank you. It's okay. ምሳሌ ታኔ አይ ይቅርብኝ እኔ ሲሉ ምንድነው? ምን ሆነሻል? ምንም የተጨነቅሽበት ነገርማ አለ 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 የለም? ሰውነትሽ ራሱ እኮ ይናገራል። ምንድን ነው? ትንሽ የቤተሰብ ጉዳይ ነው። ቤተሰብ ጋር ችግር አለ እንዴ? ትንሽ ምንድን ነው? የቤተሰብ ጉዳይ ነው አልኩኝ። ለጊዜው ልነግርህ አልችልም። ቤተሰብ አይደለም እያልሽ ነው? ኦፍኮርስ ሙሉ ለሙሉ ያንን ስታተስ ገና አላገኘም። ግን ጓደኛሽ ነኝ፣ ፍቅረኛዬ ነሽ። እኔ ራሴ እንደ ቤተሰብ አባል ነው የምቆጥረው። ቆይ ከኔ የተደበቀ የቤተሰብ ሚስጥር አለ እንዴ? ምንም የተደበቀ ነገር የለም። ለጊዜው አልነግርህም ነው ያልኩህ። አልሰማኝም? የተጨነቅሽበት ነገር እንዳለ አውቃለሁ። ያንን አይቼ ዝም ብዬ ታዝቤ ማለት አለብኝ? ኮክ ያንን ካደረኩማ እኔ እኮ ፍቅረኛሽ አይደለሁም ማለት ነው። ምንድን ነው እሺ? በእናትህ አታስጨንቀኝ። እኔ ስለ ግል ጉዳይ ማውራት እንደማልወድ ታውቃለህ። በዛ ላይ ደግሞ ትንሽ የቤተሰብ ጉዳይ ነው አልኩህ። በቃ ኦኬ። ከቶች ጋር ጣልቼ ነው። በምን ምክንያት? አክቹዋሊ ከአንደኛዋ ጋር እንጣላው ከትልቋ ጋር። በስሙ ነው የማውቃት። ምን ነገረቻችሁ? በልጄ ነው። ልጄን ሄዳ የማይሆን ነገር ተናገረቻት። እኔ ልጄ ማንም ሰው ምንም ነገር እንዲናገርብኝ አልፈልግም ጆኒ። ማንም ሰው ምንም አውቃለሁ፣ ግን ታውቂሽ ራሄልን መቼም ሆን ብላ አንቺን ለማበሳጨት ይሄንን አታደርግም። ራሄልን አታውቃትም አንተ። እሱማ ትርሲትንም አላውቃትም፣ ታሪክንም
ልጅሽንም አንድ ጊዜ ወይ ሁለት ጊዜ ነው ያየሁት። ኮክናትሽን እንኳን አላውቃቸውም። ለምን ልታስተዋውቂኝ እንደማትፈልጊ ራሱ አላውቅም። ቆይ በእኔ ላይ እምነት የለሽም እንዴ? ውይ በእናትህ አንተ ደግሞ ይበልጥ አትበጥብጠኝ። ይሄ ነው እንደ ፍቅር የምትለው? እሺ ለምንድን ነው ግን ሁሌ አፍንጫሽ የሚደማ? ሁሌ አይደለም፣ በፊት ደግሞ አፍንጫ ነው። ነስር ነው የሚባለው። እሺ ደም አይባልም እኮ። ቢሆንስ ለምንድን ነው ሁሌ የሚደማብሽ? ለታሪክ ዛሬ መሰለሽ? አይዞሽ ሂጂ በቃ ፈቅጄልሻለሁ፣ ግን እረፍት አድርጊ። ማዋይሽ ደህና አደርሽ? እንደምን አደርሽ? ጎራ በይ ቡና ላፍላ። ግድ የለም ደክሞሻል ብዬ ነው ጎራ በይ። ኧረ ስራ ይጠብቀኝ። እኔ የምልሽ አንድ ነገር እንደው መላው ጥፍት ብሎብኝ። ምንድነው? ነስር የሚያቆም መድኃኒት ታውቂያለሽ? የሐኪም መድኃኒት ነው አፍንጫ ላይ ጠብ የሚል። ለምን ኮኮቤን አትጠይቂያት? አይ እሱንማ ብለነው አቅቶን እኮ ነው ምዬ። ታዲያ ከሐኪም መድኃኒት ሌላ ምን አለ? የሀበሻ መድኃኒት ነው? እኔም አውቀው ነገር የለም። የአህያ ፋንድያ ነው? የአህያ ፋንድያ ይበጠበጣል እንዳትዪ። ይጨሳል ሲሉ ነው። አይ ተይ ይቅርማው አንቺ እንዲህ የተጨነቅሽው ለማን ነው? ትንሿ ልጄ ነስር እንደ ውሃ ነው የሚፈሳት። እባክሽ ተይኝ። እዚህ ታቻውን መድኃኒት አለ ብለው እዛ ደርሼ መምጣቴ ነው። ለታሪክ አንቺ ወደ ክፍልሽ። የታሪክ ደህና ነሽ? ሰላም ነው? ለምን እንዳስጠራንሽ ታውቂያለሽ? ለሁለት ጉዳዮች አስጠራንሽ። አንደኛው ለታሪክ ከቅርብ ጊዜ ወዲህ በትምህርቷ እየደከመችና እያሽቆለቆለች ነው። ቀደም ሲል የነበረ ውጤቷን ስናየው ጎበዝ ተማሪ ነች። ሁለተኛው አሳሳቢና እጅግ በጣም የሚያሳስብን ጉዳይ የነስር በሽታ ነው። እቺ ልጅ በሳምንት 2 ጊዜ ይነስራታል። አንዳንዴ ከፍተኛ ደም ይነስራታል። ይሄ ምናልባት በእኔ ግምት እንኳን ሐኪም አይደለሁም፣ ግን ሳስበው የጭንቀትና የሀሳብ ይመስለኛል። ለመሆኑ ስለዚህ ጉዳይ የምታውቁት ነገር አለ? ልብስሽን ቀይር ማለት ነው። እሺ ለምን ትምህርት ቤት አትሄጂም? በትምህርቷም ደክማለች፣ በተደጋጋሚ እየነሰራት ነው አለኝ ዳይሬክተሩ።
እውነታቸው ነው ራሱ ማድረግ አለበት። እና ታዲያ አንቺ ወዴት መሄድ? እና ምን ላድርግ ማሚዬ? ምን እንዳደርግ ነው የምትፈልጊው? ራት ጮህብኝ ብራቂ ጮህብሽ እና አምጥተሽ ወርውረሽ መሄድሽ ነው ማለት ነው ጥለሽ? ከመሰላት በቅርብ ያለ ክሊኒክ ስለት ከባሰባት ደግሞ ደውለሽ ጥሪ። ደብዳቤ እየጻፍኩላት ለአብሮ አደግ ጓደኛሽ። የምን ደብዳቤ? የምን ደብዳቤ? የምን ደብዳቤ ይመስልሻል? እስቲ ገምጪ። የፍቅር ትችልበታለህ እንዴ? በልጅነት ለምትወዳት ደብዳቤ ታውቃለህ? እባብ እግር የለው ይሄዳል በጣራ እኔ እዚህ ቁጭ ብዬ ልቤ ከአንቺ ጋራ ከዛ ከደብዳቤ መሀል ላይ ቀይ ልብ እና የደላሽ መች ጊዜ ተርፎኝ ነው ስትል ግጥም ስትጽፍም ውለው በግብርና አባቴን እያገዝኩ ነው የተማርኩት። ከብት እየጠበቅኩ ነበር ሳጠና የነበረው። የምን ደብዳቤ ነው ለጓደኛዬ ለኮከብ የተጻፈላት? የቅጣት ማሳወቂያ ደብዳቤ ከደሞዟ ይጎመድላታል ገና። ምን ዛሬም ስላልገባች ነው? አዎ ቋቱ ሞላ። እሷማ የልጄ ትምህርት ቤት ተጠርቻለሁ ብላ ፈቃድ ለመጠየቅ ደውላለች እኮ። የማነ ክሊኒክ ስትሰራ እኮ አምሽታ ስለሆነ መተኛ ፈልገ ይሆናል። ሰበብ መሆኑን መች አጣሁት። ዋጋዋን ነው የምሰጣት። ምን ከደሞዟ ላይ ትንሽ ብር መቁረጥ ይጎዳት ብለህ? አይ እሷማ ጫፌን ትነካኝና ብላ እኮ ስታብኝ ነው ከሄደችው። እኔ ምንሽ ነው ማን ተማማ እንደው ስታት እኮ ልክ ከወደ ላይ አካባቢ ሰው የምታውቅ ነው እኮ የሚመስልሽ። እንደው ማን ተማማ ነው በእኔ ሞት ንገሪኝ እንዳትደብቂ። እንደው አንቺ የምታውቂው ነገር አለ? እስቲ እንግዲህ በግል እንጫወታለና። ጥሩ ብለሻል። በግል መጫወቱ ይጠቅማል። እና ታዲያ እንዴት ነው ዛሬ ማታ ይመችሻል አይደል? ምን የሚቆጣኝ ባል የለም። እሱንም ሚስት እኮ ዘመድ ጥየቃ ብላ ባላገር ሄዳለች። ታሪክ ለታሪክ ነይና ነይማ እዚህ ቅዝቃዜ ላይ ምንድን ነው ነይ የት ናቸው? ይሄን አስቸኳይ አስቸኳይ ባይሆን በዚህ መልክ መጣ ነበር እንዴ? ነፃ ነኝ። በሰላም ነው? ይሄ ለኔ ይገባኛል ፕሮፌሰር።
ግልባጩ ለኛ መድረስ ነበረበት። መምጣቱን እርግጠኛ አይደለሁም። ተደጋጋሚ ማስጠንቀቂያ ተሰጥቷቸዋል ነው የሚለው። እውነት ነው? ያላግባብ አንድ ሁለቴ ቢሮ ጠርቶ አናግሮኛል። የተነጋገርነው ደግሞ በጸብ መንፈስ ነው። የጽሁፍ ማስጠንቀቂያ ሰጥተውሻል? በፍጹም አልደረሰኝም። ታዲያ የአሰራር ደንቡ መጀመሪያ በቃል ከዛ በኋላ በጽሁፍ እንደሚሰጥ ያዛል። አቶ አጥላባቸው ከኔ ጋር ምን ጉዳይ እንዳለው አላውቅም ፕሮፌሰር። ከልጄ ትምህርት ቤት ተደውሎ ተጠራ። ደውዬ አስፈቀድኩኝ። እንዴ ከልጅ የሚበልጥ ጉዳይ አለ እንዴ? ዶክተር ኮኮ ከሙያ ባልደረቦችሽና ከቅርብ አለቆችሽ ሁል ጊዜ የሚያድናቁትና የሙገሳ እንደሚደርስ ያውቃለሁ። ሪፖርቱ እኔም ይደርሰኛል። ምናልባት ከአስተዳደሩ ጋር የተጋጫችሁበት ጉዳይ ካለ እኔ በበኩሌ ምንም የማውቀው ነገር የለም ፕሮፌሰር። የፈለገስ ቢሆን የደሞዝ ቅጣት ላይ የሚያደርስ ምን ጉዳይ ተፈጠረ እንዴ? እኔ እኮ ስራዬን በአግባቡ የምሰራ ሰው ነኝ። የቅርብ አለቆቼ የሚያዙኝን ከስራ ሰዓቴ ውጭ ሁሉ እያመሸው ነው የምሰራው። የደሞዝ ቅጣት ላይ የሚያደርስ ጉዳይ ምን ተፈጠረ? ይኸውልሽ ዶክተር አትበሳጭ። የህዝብ አገልግሎት የሚሰጥበት ቦታ ላይ አገልግሎት የምንሰጥ ሰዎች መቻቻልና መግባባት ያስፈልገናል። በተለይ የኛ ስራ ደግሞ የዜጎችን ህይወት የመታደግ ጉዳይ ስለሆነ በጸብና በብስጭት የሚከወነ ጉዳይ አይደለም። ኤኒዌይስ እኔ አስተዳደሩን ጠርቼ አናግረዋለሁ። በዚያ ሰዓት ብገኝ ደስ ይለኛል ፕሮፌሰር ከፈቀዱልኝ። አንቺ ተረጋግተሽ ስራሽን ቀጥይ። እኔ መፍትሄ አበጃለሁ። ዶክተር ችግር ሲገጥምሽ ግን በግልም ቢሆን ቢሮ ይክፈት ነው። አመሰግናለሁ ፕሮፌሰር። እስቲ አቶ አጥላባቸው ይመጣል። እሺ መጀመሪያ 2 ሳምንት ሊሆነኝ ነው። መተንፈስ ያስቸግረኛል። እስቲ እቺን ሳስል ደግሞ ራሴና ወደን ያመኛል። እስቲ መተንፈስ ሲበረጅሙ እስቲ በረጅሙ ወይል ብሮንካይትስ ሊሆን ይችላል። ይሄ መተንፈሻ ቧንቧ ላይ አንዳንዴ ስዌሊንግ ነገር የማበጥ ነገር ሊመጣ ስለሚችል እሱ ነው እንድታስል እንዲህ የሚያደርገው ብዬ ገምታለሁ። እቺ ላቦራቶሪ ውሰድና ቴንክ ዩ ምንም ማለት ሃይ ኮኪዬ። ሃይ። እርግጠኛ ነኝ ለምሳ እየወጣሽ ነው? እና እዚሁ ነሽ ወይስ ከማሱ ጋር ነሽ? ከማሱ ጋር ነው። ለምን? የማሱ አንድ አካል ስለሆንኩ ነው። ኮኪዬ ዶንት ቢ ኦፌንድ አትሁኝ። አናድሽ ፈልጊያለሁ። ያ ሰዎች እኮ ከሰዎች የምንለይበት ብዙ ነገር አለ። ምንድን ነው? ያው መልክ፣ ክላስ፣ ገንዘብ፣ ዝርዝሩ ብዙ ነው። ክላስ፣ መልክ፣ እውቀት ዳይኖሰር ወይ አይጥ የሚያደርጉ መሰለህ? እኔ ለአንተ ፍልስፍና ጊዜ የለኝም። ምሳሌ ለብላት ከሰው የተለየሽ ነሽ ብዬ ስላሰብኩ እኮ ልትናደጂብኝ አይገባም። ማለት ፍልስፍናም ካልሽው እኮ ማሳረጊያ አብረን ምሳ እንብላ ማለት ነው። በዛም ሴሌብሬት እናደርጋለን። ሰምቻለሁ። ጉድ ጃብ ተማሪ ፍላ ይሄ ማንኛውም ዶክተር የሚያጋጥመው ነገር ነው። ያው የነርሶችና ድሬሰሮች አድናቂ ነው። ኮኪ አንቺን ስሜትሽን ለመንካት አይደለም ወይ? ለምን ምሳ አልጋብዝሽም? የደበረሽ ትመስያለሽ። ዘና ላድርግሽ እስኪ። የማይታመን
በስንት ጊዜያችን እንዴት ነው ኮክዬ? በጣም ቆንጆ ነው። ይጣፍጣል። ቤቱ ደስ ይላል። እንደዚህ አይነት ምግብ መመገብ፣ እንደዚህ አይነት ቦታ መብላት ታያለሽ። ይሄማ ምን ይታለል? እድሜሽን በሙሉ ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ፣ ጥሩ ቦታ መዝናናት ምን ክፋት አለው? ገንዘቡ ካለ ደስ ይላል። ባልሽ ገንዘብ ካለው ምንም ቆንጆ ኑሮ በነፃነት ኖሯላ። ኮኔ ምን ይጎለኛል ማለት ምን ላንቺ ባለመሆን ምንድን ነው የሚጎለኝ? እውቀት ነው? መልክ ነው? ገንዘብ ነው? ምንድን ነው ንገሪኝ። ምሳሌ ትጋብዘኝ እንጂ ፕሮፖዝ ታደርገኝ ያመጣኝ አልመሰለኝም ነበር። ኮኪ የቀለድኩ እኔ የምረኝ። እሺ በመጀመሪያ ባሌ ከመሆን በፊት እጮኛ ምን ይገባል? እጮኛ ከመሆን በፊት ደግሞ ቦይፍሬንድ ልትሆን ይገባል። ለጊዜ ብቻ ነው የሚጎለው። እኔ የምመርጠህ አይነት ወንድ ነው ወይ ሌላ ጥያቄ ሆኖ? ኦኬ ለምንድን ነው ቦይፍሬንድሽ ማለት ነው? እድሉ ለእኔ ካልሰጠሽኝ ጥሩ ሰው ልሁን መጥፎ ሰው ልሁን በምን ታውቂያለሽ? እንዴት ነው እድሉ ሊሰጥ የሚችለው ነው ወይስ ዛሬ አንተ ነገ እሱ የሚያልኩኝ የትኛው እንደሚሻል ነበር? ነው እንደሱ ማለት አይደለም። ታዲያ እንዴት ማለት ነው? ያን ስንት አንተን የሚዘሙ ሰው አንተ ተሻልኩን ስለሆንክ አንተ በፍቅረኛ ባንተ ላይ እንደዚህ ብታደርግ የሚሰማው ቆይ ግን ድንገት ብድግ ብለህ ላግባሽ የምትለኝ ምን ነው? ድንገት አይደለም እንዴ ደስ ትይኛለሽ፣ እወድሻለሁ። ይኸው ነው፣ ሌላ ምንም ነገር የለውም። ስራችንን ጉዳያችንን ከጨረስን በኋላ ትበያለሽ። ደግሞ እኔ ጋብዝሻለሁ። እኔ ምሳዬን ያልበላሁት ስራ ስለበዛ እንዴት ነው ደንበኞቼን ጥዬ የምሄድልሽ? ይኸው ልጅቷ አለች አይደል እንዴ? እኔ ራሴ ሱቄን ትያለ የመጣሁት የእኔ ልጅ ብቻዋን አትችልም። በዛ ላይ ዛሬ የሚታይ ሰው በዝቶ አንቺ በፈለግሽ ሰዓት ላይ የተነሳሽ እንሂድ የምትይው ለምን ቀድመሽ አልነገርሽኝ? ለምንድን ነው ቀድሜ የማስጠነቅቅሽ? ቆይ አንቺ ሳዝሽ አትታዘዥኝም እንዴ? ስሚ ጉዳዩ እኮ የእኔ ብቻ አይደለም። እሺ ገንዘቡ ሲመጣ እኮ ቀድመሽ ፊት የምትሰለፊ አንቺ ነሽ። እኔ ዛሬ አልችልም። ነገ ከነገ ወዲያ ሄደን እናናግረዋለን። ምንድን ነው ጥድፊያው? ሴትዮዋ በሰበብ አስባቡ ምክንያት እያበዛች ነው። አሁን ደግሞ ልጅቷ ተማለች መሰለኝ አልችልም ማለት ሰምቻለሁ። እድሜ ላንቺ ለከፍሻ ታመነችልሽ። እድሜ ላንቺ
ቆይ ደግሞ የኔ ንግግር ነው እንደ ልጅቷን ያሳማሁት? የኔ ስድብ የሚያሳምን ቢሆን ነው እናንተ በቀን 7 ጊዜ በሞትሽ ነበር። በቃ ጨረስ። ከፈለግሽ አንቺ ሄደሽ አናግሪያት። እኔ እንደውም ለታሪክን ይቅርታ ሳልቅ ቃልች እሷን የጠየቀ መስለን በዛ ጉዳያችንን ጨርሰን እንመጣለን። ተመልሰሽ ያውሽ ለራስሽ ጥቅም እንጂ ለሰው አታስቢ። የአባታችን ሀብት ገንዘባችንን በእጃችን እናስገባባችሁ ልትሰሚ ታስብልሽ እንዴ? ስሚ ትንሽ መስመር ይዘልልሽ አልመሰልሽም? እንትንሽ አጥሜ እኮ ነው ያሳደግሽ። ዛሬ ሳይሆን ነገ ልንሄድ እንችላለን። ይሄም የሚሆነው ደግሞ ለታሪክን ይቅርታ ልትጠይቂያት ቃል ከገባሽ ብቻ። ሃይ ጥቂት ደቂቃዎች ማውራት እንችላለን? ጆኒ ፓርታይም ስራ አለብኝ። ረፍት እኔም ፓርታይም ስራ እንዳለብኝ ታውቂያለሽ። ማለት ጥቂት ደቂቃ ብትሰጪኝ 5-10 ደቂቃ። እሺ አውራ። እዚህ ነው እንደምናወራው? ወጣ ብለን ሻይ ቡና እያልን እናውራ። ማውራት አለብን ብዬ ነው። እሺ ብዬ ነው የመጣሁት። ነገር ማራዘም ለማስፈልግ ሰው ጥሩ ነበር። በጣም ቆንጆ ምሳ በላሁ። ከፋኑኤል ጋር ነበር። አብራችሁ ስትወጡ አይቻችኋለሁ። ሊያገባኝ እንደሚፈልግም ነገር ይነግርሻል። ምን ይመስላል? ግን ይከፋኛል፣ ደስ አይለኝም። ለምን? ላገባሽ ስለምፈልግ። አንተ ልታገባኝ ስለምትፈልግ ነው የሚከፋ? በዋናነት አዎ፣ ይሄ ብቻ። ሲቀጥል ግን ፋኑኤል ለአንቺ ባል ሊሆንሽ እኮ አይችልም። እንዴት ሆነ? የተማረ ነው፣ ጥሩ መልክ አለው፣ እውቀት አለው፣ ገንዘብ አለው። ይሄ ለአንቺ መመዘኛ መስፈርት ይሆናል? ፋኑኤል እቡይ፣ ልቡ በትዕቢት የተሞላ ኮክ። ካገባሽ በኋላ እንኳን ነገ ምን ሊያደርግ እንደሚችል እኮ መገመት ይከብዳል። በሰዎች ፊት ሊሰድብሽ፣ ሊያዋርድሽና ሊያንጓጥጥሽ ይችላል። ሊመታሽ ሁሉ እኮ ይችላል። ከሁሉ በላይ ግን ይኸውልሽ ያለፈ ታሪክሽን እያነሳል ሊያሳምምሽ፣ ሊያሳንስሽ ይችላል። ቅርታ ስለ ራሴ እንጂ ስለ ሰው ማውራት አይገባኝም ነበር። የግድ ተናገር ስላልሽ ስለ ራስ አውራ። ቅድም ከነ ሲስተር ማዘጋ ምን እንደምትሰራ የነበረ ከነሱ ጋር ቋመ ሳይ ነው የፋኑኤልን ግብዣ ተቀብዬ ሄድኩት። ምን አስበሽ ነው? በእግዚአብሔር ቀንተሽ እንዳይሆን ብቻ። ለምን አልቀናም? ሰው አይደለም። ቆይ አንቺ እንዴት ይሄንን ያደርጋል ብለሽ ታስቢያለሽ? እኔ እኮ ተራና ርካሽ ሰው አይደለም። በሆነ አትቀርብኝም ነበር አይደል? ጓደኛሽ አልሆነ። ምን ትሰራ ነበር? ስላንቺ እኮ እየነገሩኝ ነበር። አንዲት ወረቀት አንጠልጥለሽ ወደ ዋናው ቢሮ እንዴት ስትምዘገዘጊ እንደሄድሽ እያወሩኝ ነው። ስለ ደብዳቤውም ያውቃሉ። ፕሮፌሰር ሞላም አቶ አጥላባቸውን ጠርቶ እንደገሰጸው ነገሩ። ምሳ እየበላን ላጽናናሽ ፈልጌ ነበር። ዞር ስል ከፋኑኤል ጋር ስትወጪ አየሁ። ቅር ብሎኝ ተመለስኩ። ምን ነቀና?